ሰላም ነው ወንድሜ? ምን አባፈልክ? ልዘርፈኝ ነው? አይ አይደለም። ምን አጢ ምን አባ ዲሲ አስተላመነ ዲሲን ግን አይተው ታውቃለህ? በመስጠት እኔ ልታወራኝ እንዴት? አንተ እኮ ምን አድርጌ ነው? ቆይ እንዴት ይጀሮት ሮጥ እንዳዞር እጅፋም ምን ይመስላል? በእናትህ ሰላም። አቤት። ስራ ላመለክት ነው። ና ግባ። እሺ ነው። እሺ አጅርም ና ቁጭ በል ወንድሜ። አንተ ነህ እዚህ ድርጅት ስራ ያመለከትከው? አዎ። ቅድም ግን ችግር የለውም። ይኸውልህ ሰውን በማንነቱ አይተህ መገመት የለብህም። ለሰው ልጅ ክብር ሊኖርህ ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራልሃል? እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ነው ያረከኝ። እውነታውን እናውራ ካለን ከኔና ካንተ ማን ነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜም ሰው አከብራለሁ። ለሰው ክብር ይኖርህ። ወልወለ ጨረስ? እሺ አለቃ፣ ይኸው እኮ ጨርሻለሁ። እኔ ቻው። አንተ ንፍጣ አንተ ለምን አባዶ ልብሴን የለበስከው? እማዬ! አቤት። ለምንድን ነው ለጎረቤት ልጅ የልጅነት ልብሴን የምታለብሽብኝ? ምን ችግር አለው? የድሮ ልብስህ አንዴ የልጅነት ማስታወሻ እኮ ነው። ይሄ ህፃን ለበሰ ብለው ምንድን ነው የምትለው? እንዳትናገረው። ይኸውልህ አንተ ርኩስ፣ አሁኑኑ ልብሴን አውልቅ። እንዲያው ይኸውልህ ልብሴን የማታወልቅ ከሆነ እንደምታጨስ ለሁሉም ሰው የምናገር። አምጣ ልብሴን። ለምን አስወለድከው አንተ? ኧረ ራሱን አውልቆ የሰጠኝማ። ቤቢ ሂድ ልበስ። እሺ አንተ ልበስ። አልፈልግም። ቆይ ይኸውልህ ቤቢ፣ አሁኑኑ ልብሱን ካልለበስክ እንደምታጨስ ለሁሉም ሰው እናገራለሁ። ምን? አሁን እናገራለሁ። ልጄ ለአንድ ቀን አልመጣም። እዚህ ቤት ማንም ሰው እንዳይመጣ። እሺ አባዬ። ሰምተኸኛል? እሺ ቻው። ሰውየው ና እስኪ ቤት ዛሬ ማንም የለም። እውነት? ስማ ማን ዛሬ ቺኮች ይጠራሉ። እውነት? ሌሊቱ ሙሉ ስናጠና ነው የምናድረው። ጀስት አንተ ብቻ ፈታ በል። ማን? ኧረ ፈታ እላለሁ። ልደውልላቸው። ሄሎ እንዴት ነሽ? ዛሬ ማታ በእናትሽ እንድናጠና ፈልጌ። ዛሬ አበደ ነው የሚሆነው። የእውነት ጓደኛሽንም ይዘሻት ነው? እሺ ታንዴሽ ምንድን ነው እንዴ? ወይኔ ምንድን ነው ማነው? ምንድን ነው የሚሻለው? የገባ ደም ሞልወያ መጥቻለሁ። እንዴ አጅርም አባዬ መጣ እንዴ? የጓደኛህና ደውላልኝ ነበረ። ጓደኛህ መጥቶ ነበረ እንዴ? አይ አልመጣም። ና እስኪ አንዴ አግዘኝ። እሺ ወይ አባዬ እስኪ ቁም ሳጥኑን ክፈትልኝ። እሺ እዚህ ቤት ማንም ሰው እንዳይመጣ ብያል ነበር። ከዚህ በኋላ የምልህን ስማ እሺ። ምን ሆኖ ነው የሞተው? አልታወቀም። ወይኔ አባዬ። ስልክ ነው አለቱስ? ያውልህ ግባው። የቴም አለ። ምንድን ነው? በቃ የሆነ ነገር አድርገው። ወዴት ነው የምትሄደው? አትሊስት የሬሳ መቅበሪያውን ብር እንኳን አትሰጠንም? ከኋላ ዶክተር። ወይ ጉድ! ምን አይነት አባዬ ታለ? አባዬ አንተ ሌላኛው ልጅ ነው? ወንድሜ መጥቶ ነበር። አሁን ሄደ። ስልክ ነው አለቱስ? ወሰደው። ምንድን ነው? ተስማምተን እኔ ልገለው ሀብቱን ከዛ ልንካፈል ሰራልኝ። ነፍሰን ይማረው እንግዲህ። አውቄው ነበር እነዚህ ሰይጣኖች። ልጄ ይህንን ቪዲዮ እያየኸው እንደሆነ አውቃለሁ። የዛሬ 19 ዓመት ጥዬ ስሄድ ወጥቼ ሳይሆን ተገድጄ እንደሆነ ወቅልኝ። አሜሪካ እንደምትኖር ሰምቻለሁ። ናልኝ ልጄ፣ አባት ይፈልጋል። በጣም ልብ የሚነካ ታሪክ። ሆኖም ግን እግዚአብሔር ጸሎቶትን ሰምቶታልና ልጆ ተገኝቷል። ናግባ። ከ19 ዓመት የመለየት ኑሮ በኋላ ዛሬ በዚህ ፕሮግራም አባትና ልጅ ተገናኝተዋል። ስለዚህ ተመልካቾቻችን የዲኤንኤ ምርመራው እጃችን ላይ ደርሷል። 99% አባትና ልጅ ናቸው። በልጄ ደህና ደር። እሺ አባዬ ደህና ደር። አባዬ ወይ እዛ ቁም ሳጥን ውስጥ ሁሌ ማታ ማታ ድምፅ እሰማለሁ።
ስማ የትምህርት ቤት ክፍያ ስንት ነበረ? 9812 ብር። አይ በሳምንት ነው። ይሁን ያው እኔና እናትህ ከተፋታን በኋላ ፍርድ ቤቱ አንተን ለኔ ወሰነ። ከዛ እኔ አንተን ለማሳደግበት ለእሷ ተቆራጭ ቆርጣለሁ። አዎ አባዬ ደስ ይላል። ደግሞ አባዬ ልደቴ ደርሷል። ትገዛልኛለህ የሆነ ነገር? ይሁን ምንም ነገር የለም። ተኛ እሺ ልጅ። እሺ ዝቤት ማን ነው? ልደቱ እዚህ ነው። ካሜራማን ተጠርቼ ነበር። አንተ ነህ? ና ግባ። ልክ ነህ። እኔ ነኝ ባለ ልደት። ጓደኞቼ ላስተዋውቅህ። በረከት ይባላል፣ ሲሳይ ይባላል፣ ሳሚ ይባላል። ቁጭ በል። እሺ ጠጋ በሉ። ከ5 ደቂቃ በኋላ ፕሮግራም ይጀምራል። እሺ እንዳይደብርህ። እሺ ስማ፣ ባይዘው በጣም ጎበዝ ካሜራማን ነው። ይኸውልሽ እኔ መደነስ አልፈልግም። ኧረ በእናትሽ አንቺ ኧረ አንቺ ልጅ በጣም ጨምረሻል። ዳይ ወደ ስራ። እሺ ሰዎች ኬክ እንቁረስ ነው። በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። የእውነት በጣም ነው ደስ ያለኝ። አሁን ኬኩን እንቆርሰዋለን። መልካም ልደት በሉ። ዘምሩ። መልካም ልደት ላንተ። መልካም ልደት። ፎቶ አንሳና እንዴ። እሺ ጥሩ እንዴ ቤቢ ወይ ና። ጓደኞች በር ላይ እየፈለጉ። የኔ ጓደኞች? አዎ እና አታስቁማቸው። ማን ናቸው? የእውነት ከኛ የምታመልጥ መስሎ ነበር። ቆይ ምንድን ነው የምትፈልጉት? ገንዘቤን ነው። አንተ ማረባ ስጋህን ላሞራ ቆራርጬ ነው የምሰጥልህ እኮ። እሰጣችኋለሁ አልኩህ። ለምንድን ነው የምታስቆማቸው? አስገባቸው እንጂ። አይ አንገባም። ማሰር አንገባ። አስገባቸው። አራኔ ተጫወቱ እንጂ። እየተጫወትን ነው እና እንደምታውቁት አባቱ ከሞተ በኋላ አባቱ ሞቷል እንዴ? አባቱ ማለት? አዎ ብቻ ግን እግዚአብሔር አንዱን ሲወስድ አንዱን ይሰጣል። አባቱን ቢወስደውም ግን 1 ሚሊዮን ብር አውርሶ ነው። አዎ ደስ አይልም? አባዬ አንተ ምን ነው ትምህርት ቤት ውስጥ ደበደቡ እና መታችሁ? እኔ እኮ ድብድብ አልችልም። እኔ ያለው ቆይ ዛሬ ድብድብ አስተምራለሁ። እኔ እንደምትደባደብ ላሳየ። አንተ ይውሰን ልክነኛ አባዬ ምን ያርከኝ? ልክነኛ አባዬ አባዬ አባ አቁሞ በቃ ማለት በቃ አባዬ ማዬ ሞተች ማለት ነው። ከአባዬ ጋር ነው። አባዬ እኮ ከሞተ 15 ቀን አለፈው። በቃ ተው፣ ነፍሱ በሰላም ተረፈበት። አባዬ በቃ አንዴ እናትና አባት ሞተዋል። ምንድን ነው የምታወሪው? ተዋቸው በቃ። አረ ዶክተር የሆነ ነገር አድርግ እባክህ። ልጁ እኮ ተቀለቀለች። ሶል ናት እዚህ ጋር ቤቢ ሰለሞን ይባላል። ለኔ አዲሱ ፍቅረኛዬ ነው። ለአንተ ደግሞ አዲሱ የእንጀራ አባት ነው። ምን ማለት ነው እንጀራ አባት? ማይ ያባታልኛ እንዴ? የዛን የማይረባ አባትህን ስም እዚህ ቤት ደግመህ እንዳትጠራ። ሳልዬ ብቻ ነው የምፈልገው። እንዴ ምን ማለት ስምን? ግባ ወደ መኝታ ቤት። አንቺ አናቱ ምን ያክላል? ምን አለ? ሄሎ አባዬ፣ እማዬ አዲስ እንጀራ አባት ይዛልኝ መጣች። እሺ ማትረባ፣ ሰዓቱ ደርሷል። እንግዲህ ምን ማድረግ እንዳለበት ታውቃለህ? አዎ አባዬ ፈጽሞ። እሺ ና አባታ ፈጣን ምንድን ነው? ሄሎ አባዬ፣ አረጌዋለሁ። ጀግና የኔ ልጅ፣ አሁን መገናኛ ሰዓታችን ደርሷል። ቁጭ ብለህ ጠብቅ።
እጅህን ወደ ላይ ልጄ አባዬ ዛሬ ለአንተ በጣም ትልቅ ቀን ናት። 2 ዓመት ሙሉ በስልክ ስትጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ሰላም ነው ያርስጠልኝ። ምን ነው ምንድነው? ቤብ እኔ እኮ ነኝ። ማን ነው? ኬቲ ነኝ። የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው? አዎ የኔ ፍቅር ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ የኔ አካል ገርጅፌ ነው። ታው እንጂ ማዘር እንደዚህ አይደል። ስማማ ዛሬ ምን ነው ብቻ? ምን ማለት ነው ብቻችንን አንድ የተቀጣጠርነው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃሽ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት የደረሰ። እሺ እኔ ልጅ ና መጣሁ። ልጄ ና አንተም ጥባ። መጣሁማ። ምን አረግቼ ነው? ልጄ መጣሁ። ሄሎ በርጠሚውስ ወይ ወንድ እባክህ ችግር ውስጥ ነኝ። እባክህ ተው። ምንድን ነው? እባክህ አሁኑኑ ና በእናትህ ጊዜ የለኝም። መጣሁ። ወይኔ ቅሌት ይኸው መጣ። አንተ ምን ሆነህ ነው? አንተ ነህ ገንዘቡን ከፍለው? አልገባኝም። ቆይ እኔ ላስረዳ። ትንሽ ቁማር ነገር ተጫወትንና ገንዘብ ተበላው እና የምከፍለው ብር የለኝም። ታዲያ እኔ ምን አገባኝ? ያለኝ አንተ ብቻ ነህ። እናት አባት የለኝም ታውቃለህ። ቆይ ሚስትና ልጆችስ? እነሱንም አበላቸው። ቆይ እሺ ስንት ብር ነው? 500 ሺህ ብር ነው። 500? እኔ በህይወቴ 500 ሺህ ብር አይቻልም። ምን ማለት ነው? ቲክቶከር አይደለ እንዴ? እና ቢሆንስ እንደውኔ መሞቴ ነው በቃ። እንደውም እሱ ሳይሆን አንተ ነው የገደልከኝ። ቆይ እሺ ወይ ከመኪናው ስላምጣ። እሺ እኔ አባት ወይ ሊያመጣ አንተ ክፉ እንደዚህ አይነት ወንድም የለም። አየህ እንደውም እችን ቁማር እንደግማታለን። እሺ ጥሩ ሰው ነው መጥፎ ሰው ነው? ኧረ እኔ በጣም ጥሩ ሰው ነኝ ወንድሜ። ጥሩ ሰው ወደ ገነት ነው የሚገባው።